ክብሬናት ማረጌ አንድ ታማኝ ሰው እንዲህ ሲላወራ ከሚታወቅ ሸገር ተቀማምጬ ይህን ገጠመኝ አጫወተኝ። ሼኹ አለ አንድ ሰው ወደ እኔ መጣ እናቱን እየረገመ አንድ ሰው ወደ እኔ መጣ እናቱን እየረገመ ከለከልኩት ክርግማኑ። ከዛም ጠየቅኩት ምንድነው ጥፋቷ? ምንስ ነው ወንጀሏ? ምንስ ነው ስህተቷ አልኩት። አለ ሚስቴ ላይ ድግምት ሰራችባት አልኩ። እንዴት አወክ? እንዴት አወክ እሷ መሆኗን? አለ ሚስቴ ነግራኛለች እሷ መሆኗን፣ እሷ ግን ትክዳለች አለኝ። ማለትም እናት ይገርማል አልኩ። ሚስትህን ታምናለህ እናትህን ታስዋሻለህ? ሼኹ ይላል እናቱን ለማየት ፈለግኩ። ትልቁ ልጇ ይዟት መጣ። በአንድ ሰበሰብኳቸው። ጭቅጭቁ ጦፈ፣ ክርክሩ ሰፋ። ነፍሴ ትነግረኝ ጀመር። ማለትም ሼኹ ነፍሴ ትነግረኝ ጀመር ሚስት እየዋሸች እንደሆነ። ከእናቴ ጋር ለቅሶንና መሐላን አደምጣለሁ እውነተኝነቷን የሚያሳብቅ። ሚስትም ድርቅ አለች። የእናትየው መሐላ እንደማትቀበል መካ ሐረም ሄዳ ካልሆነ በስተቀር። እኔም አልኳቸው እሷ ከደረቀች በኋላ ወደ ቤተላህ አልሐረም ሄዱና ማሉ። ከዛም ትልቁ ልጇን ስልክ ተቀበልኩት። ከሁለት ቀናት በኋላም ደወልኩለት። ወደ ቤተላህ አልሐረም ሄደን ነበር። እናቴ ራሷ ሄዶ አደረገች። ወደ ቤት እንደማትመለስ ይህን ፍጽማ ከሆነ ወደ አላህም ጮኸች። አላህ የልጇንና የሚስቱን ሐቅ እንዲያሳያት እውነት ተበድላ ከሆነ ልጁ ይላል ከዛም ወደ እናቴ ተመለስኩ። እንባዋ ጉንጮቿ ላይ ፈሳል። ልክ ስንደርስ ጉዳዩ ቤታችን ውስጥ ፊት ለፊት አገኘነው። ወንድሜና ሚስቱ በደረሰባቸው ድንገተኛ አደጋ መንገድ ላይ ሞቱ። በደረስን ጊዜ ፊታችን አየነው ወንድሜና ሚስቱ መንገድ ላይ በደረሰባቸው አደጋ ሞቱ። አላህ አላለምን? አላህን በዳዮች በሚሰሩት ተግባር ላይ ዝንጉ አድርገህ አታስብ። እንዴት ነው ታዲያ ተበዳዩ እናት ወይም አባት ሲሆን? አላህን ፍሪ የልጅ ሚስት፣ አላህን ፍሪ የልጅ ሚስት፣ አላህን ፍሪ በባልሽ እናት ላይ። አንቺ እናት አለሽ፣ ልታገለግያቸው ትፈልጊያለሽ። እሱም ሊያገለግላቸው ነው የፈለገው። እንደውም ሐቅ አላቸው ከአላህ ሐቅ ቀጥሎ ትልቁ ሐቅ። እንደው ባይሆንስ አንቺ ነሽ እንደ ያረግሽው? አንቺ ነሽ እንደ ያሳደግሽው? አንቺ ነሽ እንደ ያዘልሽው? አላህን ፍሪ አንቺ የልጅ ሚስት። አንቺም አንድ ቀን እናት ትሆኛለሽ። እሺ እናስብና ተሳስታለች ብለን ይፈቀድልናል? ግን ግንኙነቷን እንድናበላሽ ደረጃዋን እንድንቀንስ አላህ አላዘመምን? በቤተሰቦች መንከባከብ ካፊርም ቢሆኑ على أن تشرك بما ليس لك به علم وإن جاهداك على أن تشرك بما ليس لك به علم فلا تطعهما وصاحبهما في الدنيا معروفا واتبع سبيل من أناب إلي ثم إلي مرجعكم فأنبئكم بما كنتم